ብሔራዊ ባንክ በዛሬው ዕለት ማሻሻያ አድርጓል። ይህ ማሻሻያ ከአሁን በፊት ስንጠቀምበት የነበረውን ኤፍኤክስዲ 01 2024 ወይም ደግሞ የውጭ ምንዛሪ አጠቃቀም በሚመለከት የነበረውን መመሪያ የሚያሻሽል ነው። በዚህ መመሪያ መሰረት እንግዲህ ባንኮች ከአሁን በፊት የነበረውን አሰራር ማለትም ኤልሲ ኦን አክሴፕታንስ እና ሲኤዲ ኦን አክሴፕታንስ ሲፈቅዱ መጀመሪያ ብሔራዊ ባንክ መፍቀር ነበረበት። በዚህ መመሪያ ግን ባንኮች የብሔራዊ ባንክን ቅድመ ፍቃድ ሳይጠብቁ መፍቀድ የሚችሉበትን አሰራር አመቻችቷል። ለመፍቀድ ግን ምን ያስፈልጋል? የሚፈቀድላቸው ድርጅቶች የራሳቸው የውጭ ምንዛሪ ወይም ፎሬን ከረንሲ አካውንት ያላቸው ወይም ደግሞ የራሳቸው ሪቴንሽን አካውንት ወይም የዶላር ማቆያ አካውንት በተለይ ለኤክስፖርተሮች ያላቸው መሆን አለባቸው። ይህ ሁለቱ አካውንት ያላቸው ድርጅቶች ካሉ ብሔራዊ ባንክን ሳይጠብቁ ባንኮች ለነሱ የኤልሲ ኦን አክሴፕታንስ እና የሲኤዲ ኦን አክሴፕታንስ ፍቃድ ወይም ፐርሚት መስጠት ይችላሉ ማለት ነው በዚህ መመሪያ መሰረት። በሌላ በኩል ደግሞ በሲኤዲ ኢምፖርት ማድረግ የሚፈልጉ እነዚህ ሁለቱ አካውንቶች ወይም ደግሞ ሪቴንሽን አካውንት ወይም ፎሬን ከረንሲ አካውንት ያላቸው አስመጪዎች ባንክን ሳይጠብቁ በራሳቸው የጭነት ማዘዣ ለሰፕላየሮቻቸው በመላክ እቃ ማስጫን እንደሚችሉና ክፍያው ግን የሚፈጸመው ሰነዱ ወይም ደግሞ ሺፕመንት ዶክመንቱ ባንክ ሲደርስ ብቻ እንደሚሆን ያሳያል። በሌላ መልኩ ከኤልሲ ክፍያዎች ጋር በተያያዘ ካሁን በፊት እንደሚታወቀው ኤልሲ ስንከፍት በእያንዳንዱ ኤልሲ በምንከፍትበት ሰዓት የራሱ የሆነ የኤልሲ ክፍያ ነበረ። በዚህ አዲሱ መመሪያ መሰረት እነዚህ ሁለቱ አካውንቶች ማለትም ፎሬን ከረንሲ አካውንትና ሪቴንሽን አካውንት ያላቸው ደንበኞች ካሉ ወይም ድርጅቶች ካሉ አኑዋሊ ወይም ደግሞ በየአመቱ እንዲከፍሉ፣ ነገር ግን በየአመቱ ሲከፍሉ አንደኛ ፕሮፖርሽኑን በጠበቀ መልኩና የኤልሲ ቆይታን በሚያከብር መልኩ እንደሚወሰን እንዲሁም ካሁን በፊት ወጥቶ የነበረውን የኤልሲ ክፍያ ማሻሻያ መመሪያ መሰረት ባደረገ መልኩ ማለትም ካሁን በፊት እንደምናስታውሰው ባንኮች ኤልሲን በተመለከተ የተለያዩ ፊዎችና ቻርጆችን ወይም ክፍያዎችን ሲያስከፍሉ የኤልሲውን አጠቃላይ 4% ባልበለጠ መልኩ የሚል መመሪያ ወጥቶ ነበር። ስለዚህ አሁንም እሱን በጠበቀ መልኩ ነገር ግን በየኤልሲው ሳይሆን በየአመቱ እንዲከፈል የሚፈቅድ መመሪያ ወጥቷል ማለት ነው። እንግዲህ ይህ መመሪያ በተለይ ይሄ ቢሮክራሲን በማስቀረት የኤልሲና የሲኤዲ ፕሮሰሱን ያቀለዋል ብዬ አስባለሁ። ስለ ሲኤዲ ኦን አክሴፕታንስ እና ኤልሲ ኦን አክሴፕታንስ የበለጠ ማብራሪያ ከፈለጋችሁ ኮሜንት አድርጉልኝ፣ እሰራላችኋለሁ። እንዲሁም የዚህ መመሪያ ሙሉን ከፈለጋችሁ በሰበት ቴሌግራም ቻናል ላይ አስቀምጬላችኋለሁ ማግኘት ትችላላችሁ። በተረፈ ረጅም ሰዓት አካውንታችን ላይ ፖስት ስላላደረግን በተለያየ ምክንያት አካውንታችንን ተመቷል። እስቲ ኮፒ ሊንክ ሼር በማድረግ ተባበሩን። እናመሰግናለን።